ይቅርታ እህት፣ እዚህ አካባቢ ሰው ብጠይቅሽ ታውቂ ይሆን? ሚስቴ ጠፍታብኝ። ሄድና ያፈራረምህን ማዘጋጃ ጠይቅ። በተኛውበት ዘርፋኝ ነው የጠፋችው። ለፖሊስ ክሰሳታ። እርግጠኛ ነሽ ለፖሊስ ልክሰሳት? አዋትች አንቺ እውነትም የገብስ ዳቦቸው በጣም ጣፋጭ ነው። ዳቦ ምርጫ ላይ ጎበዝ አይደለሽ እንዴ? እንዳልሽው ለፖሊስ መክሰስ ይችል ነበር፣ ግን ፖሊስ አልጠራው። ያለ ሶስተኛ ወገን ጣልቃ ገብነት ችግራችን ራሳችን ብንፈታው ይሻላል ብዬ ነው ፖሊስ ያልጠራሁት። ብርህም ሙሉ በሙሉ መልስልሃለሁ። አካውንትህን ንገረኝ። ከዛ ወዲያ እኔን ለመፈለግ ምንም ምክንያት አይኖርም። አታውቀኝም? አላውቅም። ንገረኝ አካውንትህን። ብሩ እዚሁ ይገባልሃል፣ ትሄዳለህ። ዋጋም የለሽ ብሬም መልሽ አላሉ። በነገርሽ ላይ ገንዘብ የለው ወስዳር ለሚመጣሁት እና ምን ፈልገን የመጣው? ሳፈቅር በሙሉ ልቤ ነው። አንቺን ተማምኜ ብዙ ህልም አልሜ ነበር። ያፈቀረሽን ሰው አመል የማወቅ ግዴታ አለብሽ። እና ምን ይሁን እያልክ? በሙሉ ልብሽ ታፈቅርኛለሽ። አፍቅሪኝ ስላልከኝ እኮ ላፈቅር አልችልም። አንተም ደግሞ በዚህ ስሜት ልቀጥል አትችልም። ምክንያቱም ያፈቀርካት ሴት አይደለሁም። እኔም ያ ምስኪን እቁብ ሰብስቦ መኪናውን ሸጦ የሰበሰበውን ብር የዘረፍሽበት ወንድ አይደለሁ። ማለት ሌባ ነኝ። ድርጅት ውስጥ አይደለም ተቀጥረ የምትሰራው? ያፈቀርኩሽ ግን የምሬ ይሄ ምንም ውሸት የለውም። አንቺን ካፈቀርኩሽ በኋላ ከዘረፋ ስራዬ ልወጣ ወስኜ ነበር። ፍቅርሽ ወደ ገናው መንገድ ይወስደኛል ብዬ አስቤ ነበር። ይኸውልሽ አሁን ጊዜ የለንም።